የምወደውን የእግዚአብሔርን ቃል በየታክሲው በየባሱ ብቻ ባለው በሆኑ ነገሮች ተለጣጥፈው የምታገኙትን ሐሳብ ነው ዛሬ የምናገረው ግን እንድታስተውሉት ነው ማሳስባችሁ ሕያው ምስጋና ክፍል 23 በመዝሙረ ዳዊት ምዕራፍ 52 ቁጥር 9 ላይ እንዲህ ይላል በኢየሱስ ስም አነባለሁ አድርገልኛልና ለዘላለም አመሰግናለሁ አሜን በቅዱሳንም ዘንድ መልካም ነውና ስምን ተስፋ አደርጋለሁ አሜን አድርገልኛል አሜን እንግዲህ ዳዊት የት ነው ያለው ብሉይ ኪዳን ኢየሱስ ሳይገለጥ በስጋ ማለት ነው በዛ ውስጥ ሆኖ አስገርሞ አድርገልኛል አሜን እኛ አዲስ ኪዳን ልጆች በመስቀል ላይ ተደፍቶልን ተሰቅሎልን ተወቅቶልን ተቸንክሮልን አድርገልናል ብለን ማመስገን እንዴት እንዳቃተን አላቀም እኛ ግን ያመሰገንን አሜን ተለም መተከኛ ጋር አታመሰግንም እግዚአብሔር ይመስገን አሜን አድርገልናልና ለዘላለም አመሰግናለሁ ክብር ለኢየሱስ አሜን የዛሬው መልእክት ይሄን ይመስላል አሜን እግዚአብሔር ነብይ አሜን